ሰላም ሰላም ብሩኻት ኣሕዋተይ ከመይ ቀኒኹም? ኣነ እግዚአብሔር ይመስገን ሰላም እየ። ንስኻትኩም ዘለኹም ሰላምኩም ብዙሕ ትርፍ ይበለለይ። ዝወሪድና ዘለ በተለይ ኣብዚ ማለት በቃ ዝሓሸ ሰዓት እኮ ትብሎ ኣይኮነና። ያው እግዚአብሔር ይመልሰልና ጊዜና ናይ ሓዘን ናይ ችግራት ናይ ብዙሕ ነገር ዘለኢና ያው በዚ ተዋሂሉ ዘለ ብጣዕሚ ዝሕዝን እዩ። እግዚአብሔር ኣምላኽና ኣሕዋትና መዋፅእ ይፍጠረሎም ክብል ይፈቱ። كم أول نلما عند حزلكم متأخر ما نعرف هد بتلين فرفر نزحقكم نزحقك إنه فرفر مدحنيت بعلي فتينا مادي أنا فتينا لو تزوجنا خلي حزامة إزل خنا دينا إذا أكلت أمل لو خلينا نفلطيو أعد زين فلطو زيكن نفلطي ما أنا أخبركم سلام يتودداتنا يتكبراتشو ود بيت سبن ديتناتشو دناناتشو سلام إجابة عملك بزت رفيو للاتشو بالتشو بتبوته ولاتشو በጣም አመሰግናለሁ ስለ ሁሉ ጊዜ ስለምታበረታቱኝ ማለት ነው። ለዛሬ ይዤ የመጣሁ ደግሞ ስሙ አላውቀውም ይቅርታ፣ ስሙን የምትታውቁት ጻፉልኝ እና ይሄ ገጠር የሚገኝ እኔ የገጠር አዳጊ ነኝና ያደኩ ነኝና ይሄ ከኔ ጋር ነው ያደገ፣ ግን በአማርኛ ስሙ አላውቀውም። ይሄ በጣም ቆንጆ ውህድ ነው። በተለይ ለፈርፈርና የሚያሳክካችሁ ጸጉራችሁ ካለ መድኃኒት ነው። እኔ ራሴ ሞክሬ ያመጣሁት ነው። የሆነ ነገር እኔ ደስ አይለኝም ማለት ለራሴ ልጠቀም ብዬ የማይሆን ነገር እኔ ይዤ ማምጣት አልፈልግም። ገና ታዳጊ ሰው ነኝና ለዛ ልላችሁ ፈልጋለሁ። ይሄ ግን እኔ ሞክሬዋለሁ፣ በእውነት መፍትሄ አለው፣ ደስ ይላልና ሞክሩት ልል ፈልጋለሁ። የውጭ ስራ እየሰራሁ ነው ያገኘሁት። ከዛ ይዤ መጥቼ ውሃ ለ6 ሰዓት ወይም ለ4 ሰዓት ጨውና ትንሽ ሌመን ቆርጬ ዘፈዘፍኩት። ከዛ እንደዚህ በቢላው አርጌ ላይ ሾክ ስላለው ላይ የጣልኩት ታይታዩ ነው የምንጠቀመውና እንደዛ እዛ እቃጥቤ ያስቆመጥኩት ነኝ እና ሞክሩት፣ ተጠቀሙት። እንደዛ አርጋችሁ ስትጨርሱት ቀልጣችሁ ውስጡ ያለው ነውና ምንም አይጓዳም። ለፊታችሁ ብትጠቀሙት ቆንጆ ነው፣ ምንም አይጓዳም። ብቻ ቢላዋ ተጠንቀቁ እና ሞክሩት ልል ፈልጋለሁ። ሞክራችሁ ተጠቀሙት። አብዛኛው ሰው ያው ፈረፈር የሌለው አለ ብዬ አላስብም። በተለይ እህቶቼ በተለይ እህት ወደ አረብ ያለን የማዳም ቆሞች ይሆናችሁ አብዛኛው አይፈቀድም። ሁሌ ሻርፕ ስለምናርግ ለዛ ብዙ የሚፈልገው ፀሐይ አያገኝም፣ የሚፈልገው ንፋስ ምናምን ይሄን ነገር ስለማያገኝ ለዛ ይመስለኛልና ፍቱን መድኃኒት ነው። እኔ መክሬ የተጠቀምኩት መፍትሄ ያገኘሁት ነው። ይሄ ልጭን ጨርሰናል። ይሄን ልንጥለው ነው የምንጠቀመው። እዛ ቢላዋ ያለው ነው፣ ቢላዋ ያለው እሱ ነው አሁን የምንጠቀመው። እዛ ጨርሰናል። አሁን ምን ይቀረናል? እንደ ሽንኩርት ደቀቅ ማድረግ ማለት ነው። እያደቀቅ ነው። ከዛ ጅንጅብል ሌሙን አርገናል። አሁን አንድ አርገን እንፈጨዋለን ማለት ነው። ግን እንደ መፍጫችን እንዳትጎዳ ብለን እኛ አነስ እያደረግነው ነው። ከምዚ አገር ግን ቀሌጥ ክንስወዳእና ብማንካ ጌርክን ከዓነ ነዚ መፍጨይት ግን ከይት ዝበረክን ወይ ከይት ጉዳእክን ቁርጽ ተብለው አንሽተናት ጌርክን ማለት እዩ። ካው ሌሙን ከምኡን ጅንጅብል ጌርክን ርሑስ ጅንጅብል ማለት እዩ። ከምኡ ጌርክን ብሓደ ጌርክን ና 10 ገብሮሞ 10 ጥሒንክን ካብኡ ትማዩ ተደሊኸን ብሕና ተደሊኸን ብሰድር ተደሊኸን ከዓነ በይኑ ማለት እዩ። ችግር የውልም በይኑ ትገብሯት ይኸላይኸን። ግን ማወቅ ያለባችሁ እህት ወንድሞቼ ይሄ ጸጉራችሁ ንጹህ ሳይሆን ካደረጋችሁ ምንም መፍትሄ አታገኙም። ታጥባችሁ አድርቃችሁ ነው ይሄ የምታርጉት። ይሄ አርጋችሁ ለ3 ሰዓት 4 ሰዓት 2 ሰዓት አቆይታችሁ ማጠብ ነው መፍትሄው ማለት ነው። እዛ ጋር ሹሩቤ ደስ አላትና እኔ ፊቴ ላርግ ነው ብላ ያረገች ነው እና ያያችሁት ነው። በጣም ቆንጆ ነው። በቃ ወዝ አለው፣ የራሱ የሆነ ቅባት አለውና እንደውም ከእጅህ ወለቅልቅ ነው የሚለው። እዛ ያው እየጨረሽን ነው አሁን ልንፈጫው ነውና እና ሶምታችሁ አላደን ታጥባችሁ በደንብ በሻምፑ ታጥባችሁ ከዛ መድረቅ አድርጋችሁ ነው የምታርጉት። ከፈለጋችሁት ከሄና ጋር ከሰድር ጋር
በሱ አደባለቃችሁ ትለውሱ ማለት ካልፈልጋችሁት ደግሞ አንደኛ ያው በየሆነ ነገር እቃ የራሳችሁ እቃ የምትጠቀሙት አድርጋችሁ ታርጋላችሁ ማለት ነው። እቃ ከሌላችሁም ችግር የለን። ሃይላንድ አለ አይደል? የሃይላንዱ መክደኑ በቢላዋ እንደዛ ቀደድ ቀደድ ታርጉ ትንሽ ትንሽና በዛ አርጋችሁ እያፈሰሳችሁ ማሰጅ እያረጋችሁ መቀባት ትችላላችሁ ማለት ነው። እዛ እንፈጨው ነው ጨርሰናል። እና እንደዛ አርጋችሁ ከፈርፈር ከማሳከክ ራሳችሁን አድኑ ልንል ፈልጋለን። ባለፈ ነግሬያችኋለሁ አይደል? እኔ የተጠቆምኩት ነው ማቅርበው ያልተጠቆምኩት ይላሉ ብዬ እኔ በፍጹም አላርግም፣ አልፈልግም፣ ለወደፊትም አላርግም ብዬ ተስፋ አርጋለሁ። አልወድም። ምክንያቱም እኔ ገና ታዳጊ ቻናል ነኝ እና እውነት ይዘ መቅረብ አለብህ። ባለፈ የሰራሁት በቫዝሊን ከነ ውህዱ በጣም ቆንጆ ነው። እኔ እስካሁን የተጠቀምኩት ነኝ እና ያው ለኔ ተጠቅሜ እኔ ለውጥ ያገኘሁበት ለናንተ ይዤ መምጣት ወደ ኋላ አይደለም። አሁን እዛ ጋር እየሰፈነው ነው። በደንብ አርጋችሁ ለሶስት ጊዜ እንትን አርጉት፣ ቼክ አርጉት። አዩት፣ በቃ ጁስ ነው የሚመስለው። አረ አንዳንዴ ነጮቹ ሲጠጡታል መድኃኒት ነው ይላሉና ይጠጣል መሰለኝ። እንደዛ አርጋችሁ ከእርድ ከቡና ከሌሎች ማቃማችሁ ለሰውነታችሁ መስራት ትችላላችሁ። አረቦች እንደዚህ ይጠቀማሉ። እኛ ግን ለጸጉር ብቻ ነው የሰራን፣ ምክንያቱም በቂ ውህድ የለንምና እዛ ጋር የጨረስን ነው። በቃ እንደዛ አርገን ከዛ የመስተዋት አለ አይደል? የመስተዋት መጽዲያ ከዛ እቹ አንዱ በጣም አጽድተን ሞቅ ውሃ አርገን ከዛ ትንሽ ጨውና ፌር አርገን አጥበን በሱ ጋር ነው የምናርገው። እንደዚህ አርገን መጀመሪያ ሻወር ስላልታጠብን የነበር ጸጉራችን መታጠብ ነው ይሄድ አልቀረጽ ነው እያደረግነው ማለት ነው። እና አዩት አሁን እያጠለልነው ነው። እንደዛ አርጋችሁ መክሩት ልል ፈልጋለሁ እህቶቼ፣ እንዲሁም ወንድሞቼ እድል ካገኛችሁት ጥሩ ነው። እና እስኪ እይታችሁም ኮሜንት ጠብቃለሁ። ሁሌ ስለምታበራታቱኝ ደግሞ እግዚአብሔር ይስጥልኝ። ሰላም እግዚአብሔር ያውርድልን። ያለን ነገር ሁሉ ጭንቀታችን፣ ችግራችን ደግሞ ፈጣሪ ይፍታልን። ከአቅማችን በላይ የሆነ ለእግዚአብሔር መስጠት ነው ያለብን። እግዚአብሔር ይፍታልን። እና እዛ ጋር አማራትና ካላስ በእጇን ገባበች በእጇን አደረገችው። ምክንያቱም መጣል አልፈለግንም፣ ገና ነው ውሃ አለው። እና ከሄ ንጹህ ጨርቅ ካላችሁ የናንተ ሶፍት ምን ልበላችሁ ይሆን የናንተ ሻርፕ ቆንጆ ካላችሁ በሻርፕ ብታርጉት ቆንጆ ነው። አጋጣም እኛ ይሄ ስላዘጋጅን